ከእስረኝነት ወደ ፕሬዝዳንት የመጡት አዲሱ የማዳጋስካር ወታደራዊ መሪ ማናቸው? ማናቸው? ይህን ዜናና ሌሎች የኢራን ባላስቲክ ሚሳይል አካላት በጀልባ ያጓጓዘው ግለሰብ 40 ዓመት እስር ተፈረደበትና ዩክሬን ከአሜሪካ የረዥም ርቀት ሚሳይል ሳታገኝ ቀረች የሚሉትን እንደዚሁም በሌላ ዜና ደግሞ ካንሰርን ቀድሞ ለማወቅ የሚያስችሉ ስኬታማ ምርምር ተካሄደ ይላል። በሌላ ተስፋ የጣለበት አዲስ የኤችአይቪ ኤድስ መከላከያ መድኃኒት በእንግሊዝና በዌልስ ፈቃድ አገኘ። እኒህንና ሌሎችን ዜናዎችን ስለምናሰማችሁ ይህን ቻናል ሰብስክራይብ እና ላይክ በማድረግ አጋር ይሁኑ። ወደ መጀመሪያው ዜና ስናልፍ አዲሱ የማዳጋስካር መሪ ኮሎኔል ማይክ ራድሪራ እንመለከታለን። ከአንድ ሳምንት በፊት በማዳጋስካር ጎዳናዎች የተዘዋወሩ ስለ ኮሎኔል ማይክ ራድሪናሪራ ቢጠይቁ የሚያውቋቸው ሰዎች ለማግኘት ይቸገራሉ። በ3 ቀናት ውስጥ ስማቸው በማዳጋስካር ከጫፍ እስከ ጫፍ የሚነሳው ሰው ሆኗል። በሀገሪቱ ሀያሉ ሰው የሆኑትም በ3 ቀናት ውስጥ ነው። የማዳጋስካር ፕሬዝዳንት አንድሪ ራጆሊና ደህንነቱ ወደ ተጠበቀ ስፍራ መወሰዳቸው ተከትሎ ወታደራዊ መኮንኖች የሀገሪቱ መሪነት ስልጣን ይዘዋል። ኮሎኔል የማይክ ራድሪራር በማዳጋስካር ጦር ኃይል ውስጥ ጠንካራ የሚባል ወታደራዊ ክንፍ መሪ ሆነው ሲያገለግሉ ቆይተዋል። እንደዚሁም በሌላ ዜና የኢራን ባላስቲክ ሚሳይል አካላት በጀልባ ያጓጓዘው ግለሰብ 40 ዓመት እስር ተፈረደበት። የአሳ ማጥመጃ ጀልባን በመጠቀም የባላስቲክ ሚሳይል ክፍሎችን ከኢራን በየመን ወደሚገኙት የሁቲ አማጺ ያጓጓዘው ግለሰብ አሜሪካ ውስጥ 40 ዓመት እስር ተፈረደበት። ፓኪስታናዊው ሙሐመድ ፓክላዋን በጥር 2016 ዓ.ም በቁጥጥር ስር የዋለው አሜሪካ በአረቢያን ባህር ላይ ባደረገችው ወታደራዊ ዘመቻ ወቅት ነው። በዚህ ዘመቻ 2 አሜሪካ ባህር ኃይል አባላት ሰጥመው ሕይወታቸው አልፏል። ፓክላዋን የሚመራው ቡድን የባላስቲክ ሚሳይል የማስተላለፍ ተግባር ላይ የተሳተፉ በአሳ አጥማጅነት እንደሚሰሩ የተነገራቸውን በማመን እንደሆነ መስክረዋል። በወቅቱ የሁቲ አማጽያን በእስራኤል ላይ ተከታታይ የሚሳይልና የድሮን ጥቃቶችን እየፈጸሙ ነበረ። በጋዛ ለሚገኙ ፍልስጤማውያን ያላቸውን አጋርነት እንደሚያሳዩ በመግለጽ በቀጣይ ባህር እና ኤደን ባህረ ሰላጤ ላይ ይንቀሳቀሱ በነበሩ የዓለም አቀፍ የንግድ መርከቦች ኢላማ አድርገዋል። እንደዚሁም ወደ ቀጣዩ ዜና ስናልፍ ዩክሬን ከአሜሪካ ረጅም ርቀት ሚሳኤል ሳታገኝ ቀረች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ቶማሃውክ ረጅም ርቀት ተወንጫፊ ሚሳኤል በተመለከተ ምንም ፍንጭ አልሰጡም። ትራምፕ ለዩክሬን ረጅም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ተናግረው ነበረ። ከዜሌንስኪ ጋር ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይ ነው። ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለ መስማማታቸው ለማወቅ አልተቻለም። ዜሌንስኪ መሳሪያውን ያገኙት አይመስልም። ትራምፕ አሁን ላይ መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁመዋል። በውይይታቸው ስለ ረጅም ርቀት ሚሳኤሎች መወያየታቸውን ፕሬዝዳንቱ ተናግረዋል። ሆኖም ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም። ከውይይቱ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው ዩክሬን እና ሩሲያ
ባሉበት ይቁሙ ሲሉ ጦርነቱ እንዲገታ አሳስበዋል። ትራምፕ ከዘለንስኪ ጋር በመወያየታቸው አንድ ቀን ቀደም ብሎ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ተነጋግረዋል። በቅርቡ ሁለቱ መሪዎች ሃንጋሪ ውስጥ ይገናኛሉ ተብሎ ይጠበቃል። በሌላ ዜና ስንመለከት ተስፋ የጣለበት የኤችአይቪ መከላከያ መድኃኒት በእንግሊዝና በዌልስ ፍቃድ ስለማግኘቱ እናገኛለን። የኤችአይቪ መከላከያ መድኃኒት በእንግሊዝና በዌልስ ፍቃድ አገኘ። በመርፌ የሚሰጠው መድኃኒቱ በአመት 6 ጊዜ የሚወሰድ ነው። ከዚህም ቀደም የነበረው መድኃኒት በየቀኑ የሚወሰድ ነበረ። በዩናይትድ ኪንግደም በስኮትላንድ ግዛት መድኃኒቱ ይቀርብ የነበረ ሲሆን በእንግሊዝና በዌልስ መሰጠት መጀመሩ ታሪክ ይቀይራል ተብሏል። ካቦቶግራቭ ወይም ካብላ የተባለው መድኃኒት ዩኬ 2030 ኤችአይቪን ለማስወገድ የያዘችው እቅድ አካል ነው። በናካናቪር የተባለው መድኃኒት ላይ የተሰሩ ጥናቶች የመጀመሪያ ደረጃ ውጤት እንደሚያሳየው ህሙማን በአመታት አንዴ ብቻ መድኃኒቱን ሊወስዱ ይችላሉ። የጤናና ማህበራዊ ደህንነት ጸሐፊ ዌልስ ስተርሊንግ ይሄ ታሪክ ቀያሪ መድኃኒት ፈቃድ ማግኘቱ መንግስት ዘመናዊ መድኃኒት በማቅረብ ሰዎችን ህይወት ለመታደግ ቁርጠኛ መሆኑን ያሳያል ብሏል። የኤችአይቪ መድኃኒት ማግኘት ለማይችሉ ሰዎች ተስፋ የሚሰጥ ነው ወይ ሲሉ አክለዋል። ፕሪፕ ኤክስፖርስ ወይም ደግሞ ፕሮፊላክሲ በኤችአይቪ ያሉ ሰዎች ለቅድመ ጥንቃቄ የሚወስዱት ህክምና ነው። በሌላ ዜና እንደዚሁ ካንሰር ቀድሞ ለማወቅ የሚያስችል ስኬታማ ምርምር ተካሄደ። ከ50 በላይ የካንሰር አይነቶች ላይ የተሰራ ጥናት ካንሰርን ምርመራ ለማግኘት የሚወስደውን ጊዜ እንደሚያሳጥር ተገለጸ። በሰሜን አሜሪካ በተካሄደው ጥናት የተለያዩ የካንሰር አይነቶች ማግኘት የተቻለ ሲሆን ከዚህም ቀደም ምንም አይነት የምርመራ ስልት ያልነበራቸው የካንሰር አይነቶች ይገኙበታል። ምርምር ከተደረገባቸው የካንሰር አይነቶች ግማሹ በመጀመሪያ ስርጭት ደረጃ ላይ ሳሉ ሊደረስባቸው ችሏል። ካንሰር በመጀመሪያ ደረጃ ላይ ሳለ ምርመራ ሲገኝ የተሻለ የህክምና መስጠት ይቻላል። ዘጋለሪ ቴስት በሚል ስያሜ የተሰጠው ምርምር ዘጋለሪ ቴስት የሚለው ስያሜ የተሰጠው ምርምር የተደረገው በአሜሪካ መድኃኒት አምራቾች ግሬይል ነው። የዘረመል ናሙና በመውሰድ በደም ህዋስ ውስጥ በመሰራጨት ላይ ያለ ካንሰር ላይ ለመድረስ ያለመ እንደሆነ ተገልጿል። ጥናቱ ከ25,000 ሰዎች በካናዳና በአሜሪካ ተሳትፈዋል። ከ100 ሰዎች አንዳቸው ካንሰር እንዳለባቸው ታውቋል። 62 በመቶ ያሉ ካንሰር እንዳለባቸው የታወቀው ዘግይቶ ነው። የግሬይል ፕሬዝዳንት ሰር ሃርተል ኩማር የተገኘው ውጤት አበረታች ነው ብለዋል። ይህንን ዜና እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ልታደርጉ በአክብሮት እንጠይቃለን። በቀጣይ አዳዲስ ዜናዎችን እስከምንለቅላችሁ ቸር ሰንብቱ እንላለን። እናመሰግናለን።